ወዴ ልመድ የለህምና ዘመድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም የበገና ዘማሪዎች መዝሙር ላይ የምንመለከተው ይህ ድንቅ መዝሙር ማነው ያዜመው? ይህንን ታሪክ ፍለጋ ከ2018 ዓመተ ምህረት ወደ 1855 ወደሚገኝበት ዘመን ተጓዝን። ተጉዘን ባገኘነው መረጃ መሰረት ታሪኩ እንዲህ ነው። በአገራችን ኢትዮጵያ ከነበሩት ነገስታት መካከል ውልድ ጎንደር የሆኑትና መናገሻቸው ጎንደር ያደረጉት ንጉሥ አጼ ቴዎድሮስ በገና ይደረድሩ እንደነበርና የበገና መምህር እንደነበራቸው ታሪካቸው ያስረዳል። በወቅቱ አጼ ቴዎድሮስ በገና መደርደር ብቻ ሳይሆን ሕሙማን እንደሚፈውስ፣ አንካሳን እንደሚያዘልል፣ ዕውራንን እንደሚያበራ፣ ሙታንን ከሙት እንደሚያስነሳ ትልቅ እምነት ነበራቸው። አንድ ወቅት ታዲያ ሚስታቸው በጠና ይታመማሉ። ንጉሥ አጼ ቴዎድሮስ ሁልጊዜ እንደሚያደርጉት እንደ ልማዳቸው ሚስታቸው ከአልጋ ለማስነሳት በገናን አንስተው ይደረድሩላት ጀመር። ነገር ግን እንደ በፊቱ ልትነሳ ቀርቶ መንቀሳቀስ እንኳን አልተቻላትም። እውነታው ግን ሚስታቸው አርፋለች። ሲያዩ በጣም ምርር ብለው አለቀሱ። በገናውንም ለመምህራቸው ይሰጡና ህዝቡ ካሰናበቱ በኋላ አስክሬኗን ወደ ግሸን ይዘው ተጓዙ። አስክሬኑም በዚያ ከተቀበረ በኋላ ተሰናብተው የበገና መምህራቸውንና አሽከራቸውን ይዘው ተሰደዱ። መምህራቸውም ብዙም ሳይቆዩ ያርፋል። ንጉሱም እድሜ ተጫጭኗቸው ስለነበር በመንገድ ብዛት በገናቸው ለአሽከራቸው አውርሰው በረሃ ላይ ከዚህ ዓለም በሞት ተለዩ። አሽከራቸው በገና ስላልተማረ አንዷን አውታር እየነካ ወዴ ልመድ የለህምና ዘመድ እያለ ሐዘኑን መግለጽ ጀመር። በዘመናችን ያደሱት ሊቃውንት ይህን ድንቅ ስንኝ ሳይረሳ ለዘመናችን ትውልድ እንዲደርስ ከፍተኛ ተዋጽኦ ያደረጉት እንደ አለቃ ተሰማ ወልደ አማኑኤል፣ አባ በገና እና የዘመናችን ትልቅ የበገና መምህር የሆኑት ጋሻው ዓለሙ ዋጋ ናቸው። በእነሱ ጣፋጭ ድርደራ አማካኝነት መዝሙሩ በብዙሃን ዘንድ ሊታወቅ ችሏል። አባቶቻችን በረከት በሁላችን ላይ ይደር። አስተውሉ። የበገና እና የሆዴ ልመድ እውነተኛ ታሪክ። በገና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እጅግ የተቀደሰ የበጎነት እና የንስሐ መሳሪያ ተደርጎ ይወሰዳል። ልመድ የለህምና ዘመድ የሚለው ግጥም ባህላዊ የበገና ድርደራ ውስጥ እጅግ የታወቀና የሰው ልጅ ኃላፊነት በዚህ ምድር ላይ ስደተኛ መሆኑንና ወደ ፈጣሪ መመለስ እንዳለበት የሚያስተምር መንፈሳዊ የንስሐ ግጥም እንጂ ከአንድ የተወሰነ ንጉሥ ታሪክ ጋር በቀጥ የተያያዘ አይደለም። ወዴ ልመድ ይህ ድንቅ ስንኛ የሰው ልጆች በዚህ ምድር ላይ እንግዶችና ስደተኞች መሆናችንን በመጨረሻም ከፈጣሪ በቀር ፍጹም ዘመድ እንደሌለ የሚያስታውስ እጅግ ጥልቅ የህይወት ፍልስፍና ነው። አጭሩ ታሪኩን እንደ እውነተኛ ታሪክ ባንቀበለው ሰብአዊ ድክመታችንን እና የህይወት እንከንነት በሚያምር ድራማዊ መንገድ የሚገልጽልን ድንቅ የአባቶቻችን አፈ ታሪክ አድርገን ልንወስደውና ልንማርበት ወደድን። ወመን በገዶ ከነያ እዘለች ማርያም ባህለሏ ሐዘና ስምዕ ወብቃያ ለሀገር ኢትዮጵያ በስመ አብ ወወልድ ወመንፈስ ቅዱስ ሥላሴ በዕለተ ተንሥኡ ዘለዓለመ ወዳሴ ማርያም